ቀይ በቀይ ትላላችሁ። ዛሬ ደግሞ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቀብራራው እንግዲህ ከአንድ ወንድማችን ጋር እንደምታዩት ሀቢቴን ብሎ ፎቶ ተነስቶ እንግዲህ እሱ ልጁን የፖሰተው ብሩኬ ሼር አድርጎታል ኢንስታግራሙ ላይ። እንደ አጋጣሚ ያው ሀይሚም የለበሰችው ቀይ ደስ ሲል ማች በማች እንዴት ብሩኬም ቀይ ሀይሚም ቀምዬ እያልኩ ነበር እና እንግዲህ ቅመምዬን ደግሞ እንግዲህ ጸጉሯን ሆነ ሜካፕ ሆነ ውብ እያደረጉ የሚሰሩልን ሎት ቤቲ ናቸው። ሁሌም በነገራችን ላይ ይለቃሉ ቪዲዮ። ሀይሚ ያው ሀይሚን የማይወድ ወይም ደግሞ ሀይሚን አይቶ የማይሄድ ኮሜንት የማያደርግ ወይም ደግሞ ላይክ የማያደርግ ስለሌለ ቅመሟን በጣም ነው የሚፈልጓት እና እሷም ላይክ አድርጋቸዋለች በነገራችን ላይ ማለት ነው። ሰው ወደዋለች ማለት ነው። ላይክ የምታደርጉት በነገራችን ላይ አንድ ነገር ስትወዱ ደስ የሚላችሁ ነገር ነው። ጸጉሯን እንግዲህ የተሰራውን ጸጉር ትናንት አይተነዋል። እኔ ምን አይነት ጸጉር እንደመጣ አሰራሩ በጣም ይገርመኛል። አንዱ ሳይሰራ አንዱ ተሰርቶ ማለት ነው። ብቻ ግን በጣም ያምራል። በጣም ነው የሄደባት ማለት ነው። ወድጀዋለሁ ለማለት ያክል ላይክ አድርገዋለች። እንዳልኳችሁ እንግዲህ ሁሌም ምርጫዋ ሎተስ ቤቲ ነው መሰል ሁሌም ቪዲዮ ይለቃሉ አይታችሁ ከሆነ ማለት ነው። ለማንኛውም እንግዲህ መጣችሁ እዚህ ፏ ብትን ማለት ትችላላችሁ፣ እንደ ቅመሟ ማማር ከፈለጋችሁ እያሉ ፖስት እያደረጉ ነው። ለማንኛውም ይመቻችሁ። በጣም አሪፍ ነው፣ ደስ ይላል። ያልተጋነነ ያው ግን የዲያስፖራ ጸጉር ቤት ወይም ደግሞ ሜካፕ ቤት ነው። ለእንደኛ አይሆንም። ቤተሰቦች ሰምታችኋል። ቀብራራውም እንደምታዩት አምሮበታል። በነገራችን ላይ ይሄን ጃኬት